ያፌት ተወክቶ ቢቀርም ነገር ግን አልበገር ባይነቱ አስጠንቅቆ ሄዶ ለናታንም አሳየው ለቢንያንም። ምክንያቱም እነሱ ሁለታቸው ነው እየወጉኝ ይህን ህመም ያደረሱብኝ እነሱ ናቸው ብሎ ስላሰበ እንግዲህ ለናታን ሄዶ ይወታል። ናታን ግን እኔ አልገልህም አንተ እበቀልሃለሁኝ እንጂ በህይወት ያለህ ለአንተ ሞት እረፍት ነውና እረፍት እንድታገኝ ደግሞ አላደርግህም ብሎ አለው። ለቢንያም ጠይቀው ቢንያም ምንም እኔ አልገድለውም ልገለውም አልችልም ብሎ እንግዲህ ቢንያምንም አልደረገውም። ነገር ግን ናታንን እንደዛ ያፌትን እንዲወጋ ያደረገው ለካ የኢፍራታ ትንሹ ወንድም ዳጊ ነው ማለት ነው። ይሄ እኔ መጀመሪያም ተናግሬ ነበረ። ምክንያቱም እበቀለዋለሁ እህቴን አሳዝኖ እህቴን ደስታ ነስቶ የእህቴን ሳቅ ነጥቆ ዝም አልለውም በእኔ በወንድሟ ልትኮራ ይገባልና ብሎ መጀመሪያም ያው ሲጎርር ስለነበረ ያው ዳግም ይሆናል ብዬ እኔ በደንብ እርግጠኛ ነበርኩኝ ማለት ነው። ነገር ግን እንግዲህ ዳግም በስሱ ነበር መሰለኝ የፈለገው ያ ነገር ሊያደርግ የቻለው እንግዲህ በራሱ በዘመዴ ነው የሚለው ግን ዘመዴ አይደለም ያናደኛል ብለዋል። እንግዲህ ለየራሱንን ቂም በዳጊ ያስመስሎ እሱ ነው እንግዲህ የወጋው ማለት ነው። በነገራችን ላይ ይሄን ያየቀን ያፌት በቃ ሁለታቸውንም ነው ስቃያቸውንም ያበላቸው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የሸሪት ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ሀስነት ረድኤት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው ነኝ። እንግዲህ ሐረግ ድራማ እንዲህ እያለ ወደዚህ ቀጥሏል። አሁን በጣም የሚገርመው በእርግጥ ያፌት ያው በኢፍራታን ለማገዝ በዳጊ በኩል በቢንያም በኩል በናታን በኩል እንደዚሁንም ደግሞ በሌሎቹንም ሁሉንም ያው እየተረባረበ ነው። ነገር ግን ያፌት በቀላሉ የሚሸነፍ በቀላሉ ደግሞ የሚበገር አይደለም። እንግዲህ አይታችኋል። ተወክቶ ራሱ ጠንካራ ሆኖ ነው እነሱ ጋር የሄደው ማለት ነው። ለምንድን ነው እንደዛ ያደረገው? እንደማልወድቅ ላሳያቸው ብሎ ማለት ነው። ነገር ግን ናታን መጀመሪያንም እኔ እንደዛ እንደማያደርግ ግልጽ ነው። ናታን እንደዛ አያደርግም። ሁለተኛ ነገር ደግሞ ናታን በቃ ነገሮች አንዳንዴ ከቁጥር ውጪ ሲሆን ከአቅም ውጪ ሲሆን እኮ አንድ ሰው ወደ ራሱ ይመለሳልና ወደ ራሱ ነው የተመለሰው፣ ወደ ራሱ ስራ ወደ ራሱ ነው የተመለሰው ማለት ነው። እና ይሄ ነገርን እንግዲህ ዳግም እንደሆነ ያስታውቅ ነበረ ማለት ነው። እንግዲህ ዳግም መሆኑን እንግዲህ ያወቀ ቀን ግን ያፌት ዳግም የራሱ ያክስቱ ልጅ ተብዬው በቃ እንዴት አድርጎ እንደሚያሰቃያቸው ብቻ ከያዛቸው አስቡት። በሱ ክፋት እሱ ሊገሉት የሞከሩት እነሱ መሆናቸው በቃ ጫጩት ዶሮ እያለ ነው የሚያሰቃያቸው። ግን እንግዲህ ያው በቀጣዩ እምና ይሆናል ማለት ነው። ሌላው ያው እንግዲህ ገኒ ሄዳ ልታናግራት ሞክራለች ኢፍራታ። ነገር ግን ሌላው መጠየቅ ባለብኝ መውራት ባለብኝ ጊዜ አወራሻለሁ እንደ እናትና ልጅ፣ አሁን ባለሁት ሁኔታ ደህና ነኝ፣ በቃ ራስሽ አታስጨንቂ አለቻት ማለት ነው። በነገራችን ላይ እዚህ ጋር አሁን የፈለገ ብትደብቃትም የፈለገ ስንት ዓመት ዝም ብትላትም አንድ ሰው እናቱ ስለ ስንት ዓመት ሳያገኝ ሳያይ ወይ በቃ እንደዚህ እናት መሆኑን ሳያውቅ ኖሮ ባወቀ ጊዜ የሆነ ፊሊንግ የሆነ ስሜት አለው። ግን እዛ ጋር ኢፍራታ ስሜቷን ቢያንስ የእናትነት ስብስብ ስሜቷን ማሳየት ነበረባት። የእናት ምናክል የእናት ፍላጎቷ ምናምን አለ አይደል? በቃ ዋናው ለሷ ብላ ነው ለኔ ብላ ነው ያዋጋ የከፈለችው አይነት ነገር ማሰብ ነበረባት ማለት ነው። ሌላው የጽዮን ጉዳይ ነው። ጽዮን እንግዲህ ሉሊትን እየተበቀለቻት ነው። የራሷንም የምኑንም አንዴ በምግብ የሆነ ነገር እየከተተች አንዴ ምን ያረገች እየተበቀለቻት ነው ማለት ነው። ለምንድን ነው እንደዛ የምታደርገው? ያው አንዴ በምግቡ የሆነ ነገር ከታ አይጀሪ በምግቡ ጨው አብዝታበት ነበር የመሰለኝ። ያው ሳግር ወይ መተቅማት የሚያስይዝ ነገር ይመስለኛል። ሸርተት ያርጋታለች አስትሬሽንት ቤት እንድትመላለስ። ሁለተኛ ነገርም ደግሞ የምትጸየፈው የሆነ ሰራተኛ ሽንት ቤት እንደዛ እንድትሄድ ነው ያደረገችባት ማለት ነው። ሌላው ደግሞ እንግዲህ ገና ሄዳ የሉሊት ነገር ገርሞኝ ነበር። በጣም ትገርማለች፣ ታናዳለች። ሄዳ አስቡት እስቲ ገና ለገና
ለዛች ቤት እንድትመለሺ የኤፍራታ እናት ማለት ነው። ወይም ደግሞ ቃል አይደል እንዴት ነው የምትሆኑት? እንዴት ነው በአባቴ ውስጥ ይሁን ምን ሞኝናት ገነት የኤፍራታ አባት ማን እንደሆነ የምትነግራት ማለት ነው። ምን በምን ቢሏት እስቲ አሁን እሷ የሆነ ነገር ለመጠንሰስ ነው እኮ ሄዳ የምትጠይቃት አባት ሆና በማን የወለድሻት ሉሊት የምታስቅ ሰው ናት እናቴ። እና ድራማ በጣም ነው የሚገርመው። በሚገርም መልኩ እየሄደ ነው እንግዲህ ያው በቀል በበቀል እንደዛ እየሆነ ነው። እኔ ግን አንድ ማወቅ የምፈልግ መጨረሻው ምንድን ነው የሚሆነው? ያፌትን ደግሞ በዚህ ልክ የሚበቀላቸው በዚህ ልክ የሚያገኛቸው ለምንድን ነው? እኔ ያፌትና ጽዮን ኤፍራ የናታን ወንድማሞች የሆነ በቃ የሆነ በጣም ወንድማማቾች ነገር እንደዛ ይመስሉኛል። ምክንያቱም ያጣውን ነገር ወይ ደግሞ የነሱ እናት የናታን እናት ከያፌት ጋር በሆነ መልኩ የሆነ ግንኙነት ያላት ነው የሚመስለኝ። እልሁ እንደዛ ነው ማለት ነው። እንግዲህ ይሄ መጨረሻው ምን ይሆናል ማለት ነው። እና ሌላው ደግሞ እንግዲህ ሌላው ቢኒያምን እንግዲህ የጽዮን ነገር ነው ማለት ነው። ምክንያቱም እንግዲህ ያው በመሀል ተቀርቼ ነበር እንትን ያልኩት እንግዲህ የቢኒያምና የጽዮን ነገር ነው። እንግዲህ እሷ ወደ ራሷ ስለተመለሰች በሱና በነገራችን ላይ እሷ ወደ ራሷ ተመልሰች አስታውሳለች። እሷ ግን ፍቅረኛዋ እንደሆነ ነው ያሳመነችው ራስዋ ማለት ነው። ያው ራሱን ስለምትወደው ይመስለኛል። ከዚህ በፊትም የነበራቸው የማይግባቡት ነገር ማይጣጣሙት የነበረ ነገር ራሱ አላስታወሰችም። ያው ብታስታውስም ግን ይመስለኛል ያው ወዳጅነታቸው ጓደኝነታቸው ፈልጋው ይመስለኛል ማለት ነው። እና እንግዲህ ድራማው እንዲህ ያለ እየቀጠለ ነው። መጨረሻው ታርቀው ይቀጥሉ ይሆን እንዴት ይሆን በምን መልክ ይሄዱ ይሆን አብረን የምናየው ነገር ይሆናል። ነገር ግን ቢኒያምና ጽዮን አንድ ቢሆኑ ደስ ይለኛል። ሌላው የቤዛ ነገር ነው እንግዲህ ልጁ ከማን ነበረ ምናምን እያላት ነው እንግዲህ ያው ልትነግረው አልፈለገችም። እሱ ግን ያለፈ ታሪክ ነው ብቻ ከያፌት አይሆን እንጂ ያላት ማለት ነው። ያኔ ናታን በሁሉም በኩል ያፌትን ነው በቃ ሊበቀል የሚችለው ብሎ ስለሚያስብም ይናደድበታል ማለት ነው። እንግዲህ መጨረሻውን እሱ መሆኑ ሲያቅ ያለው ነገር መጨረሻው ማን ያሸንፍ ይሆን? ማንስ ነው እንግዲህ ኤፍራታና እንትና እኔ አንድ የሚሆኑ ይመስለኛል። ናታን መጨረሻው የቤዛ ነገር ደግሞ ቤዛ እንትናን የምታገባ ይመስለኛል። ወደ ራሱ ተመልሶ ምናምን ያፌትን እንደዛም ቢሆኑ ነው ደግሞ የሚመጣጠነው ያሺ እስር ቤት የገባቸው አመት ይመስለኛል። ለማንኛውም አብረን የምናይ ይሆናል። በርቱ፣ ጠንክሩ፣ አበረታቱኝ። ሰላማችሁ ይብዛልኝ።